ሰሞኑን እኔ በነገራችን ላይ ስፖርት ምናምን ነገር ስፖርተኛ ነበርኩኝ፣ ስፖርት ወዳለሁ። ወላኪን አሁን ላይ ስፖርት ውስጥ የለሁበትም፣ ብዙም እንትን አይደለሁም፣ ስፖርት ላይ አክቲቭ አይደለሁም፣ ኳስ ደግሞ የለሁበትም። አንዳንዴ ግን ኤምኤም የሚባለው አለ አይደል፣ ሚክስድ ማርሻል አርት የሚባለው እሱም ነገር አንዳንዴ የሚያዩትን ሃይላይቶችን እመለከታለሁና ኢሊያ ቱፖሪያ የሚባል አንድ ልጅ አለ፣ ሌላኛው ደግሞ ጀስቲን ጌጂ የሚባል ልጅ አለ። ታውቃላችሁ ብዬ አስባለሁ አንዳንዶቻችሁ። ፋይት እንዳላቸው ሰምቻለሁ፣ ከድብድባቸው በፊት እንዳላቸው ሰምቻለሁ። ለሁለቱም አልሰጠሁም፣ ምን አገባኝ ስራዬም አይደለም በሚል ማለት ነው። ወላኪን የሆነ ታይም ላይ ኢሊያ ቱፖሪያ ሲያደርግ የነበረውን ነገር ፖስት ያደረገ ሰው አየሁ። ኢሊያ ቱፖሪያ በደንብ አድርጎ ነው የተኮፈሰው። በደንብ ተኮፈሰ ስላችሁ ወደ ድብድቡ ከመግባቱ በፊት እኮ እንኳን ደስ አለን በማሸነፌ ብሎ እኮ ፓርቲ ያዘጋጀ ሰው እኮ ነው። ተግባባን? ፓርቲ ያዘጋጀ ሰው ነው። በዚያ ልክ ደግሞ ጠላት አድርገህ የምታስበውን ሰው ስትንቅ ደግሞ አላህ ሱብሓነሁ ወተዓላ ይሰብርሃል። አላህ ማንም የሚኮፈስን ሰው አላህ ሱብሓነሁ ወተዓላ ይሰብረዋል። ከዚያ በኋላ ምን ተፈጠረ? ኢሊያ ቱፖሪያ የሚባለው ልጅ እስካሁን ድረስ ስንት ፋይት ያካሂድ? 17 ነው። 17 ፋይት አካሂዱ። በ17ቱም ውስጥ አልተሸነፈም። እንኳን ሊሸነፍ የደረሰበትም ሰው አልነበረም። በጣም ታፍ ነበር። በጣም ጎበዝ ነበር ድብድብ ላይ ማለት ነው። ሲመታ በደንብ አድርጎ ነው የሚመታው። በጣም ጎበዝ ልጅ ነው፣ አቅም አለው ምናምን ነገር። ከዚያ በኋላ ሳላህ ትገባለህ ወይስ አይመችም? ስለዚህ አሁን ኢሊያ ቱፖሪያ በጣም እንዲሁም ግባና ሼር እናደርጋለን እስቲ ሐሳብህም ማለት ነው። ሐሳብህንም እናያለን፣ በዚያው በድብድቡ ላይም ያለህን ሐሳብ እናያለን ምትገባ ከሆነ። አሁን ኢሊያ ቱፖሪያ እሺ ችግር የለውም ኢንሻአላህ እስከዚያ ድረስ ካለው ትገባለህ ቢኢዝኒላህ ተዓላ ሐቢብን አላህ ይጠብቅ ባለህበት። ስለዚህ አሁን ኢሊያ ቱፖሪያ በጣም ተው ሳላህ ተው ኮፍያና ይሄ እንትን የሚባለው ነገር ነው ያልወድም በፊትም እና ያለው ነገር ምንድነው? ኢሊያ ቱፖሪያ እንደነገርኳችሁ በጣም ተኮፈሰ ስላችሁ በቃ ያዙኝ ልቀቁኝ። በዘመኑ አወራር በጣም በእኛ ዘመን አወራር በጣም ተንቀባረረ። በዘመኑ አወራር ደግሞ አፈላ ነው የሚሉት እንደዚያ መሰለኝ። በጣም በቃ ያዙኝ ልቀቁኝ። ያላደረገው ነገር የለም፣ ያልተሳደበው ስድብ የለም፣ ያልተናገረው ነገር የለም። ብዙ ነገሮችን ጽፎ ነበር በቃ ካሸነፍኩ በኋላ በሚል ማለት ነው። ወደ ድብድቡ ሳይገባ እኮ ነው። ወደ ድብድቡ ገብተው ጌጄ ደግሞ ከዚህ በፊት ሀቢብ አሸንፎታል፣ ብዙ ሰዎችን አሸንፏል፣ ብዙ ሰዎችም አሸንፈውት ነበር እሱም ማለት ነው፣ አንድ ሰው ብቻ አይደለም። ከዚያ ወላሂ በጣም በሚገርማችሁ ሁኔታ ጀስቲን ጌጄ የሚባለው የ38 ዓመት ጎልማሳ ይህንን ወጣት ልጅ ገና ወጣት እኮ ነው ልጁ ይሄኛው ኢሊያ ቱፖሪያ ማለት ነው። ከሱ አንፃር ገና ወጣት ነው፣ 20ዎች ውስጥ ነው ያለው። በጣም አቅም ያለው ልጅ ነው። ያኛው ደግሞ እንዲሁም ሊያቆም ነው ፋይቱን፣ በቃ አርጅቷል ተብሎ ማለት ነው። ለዚያው ዋይት ሃውስ ውስጥ የተደረገ ድብድብ ይህን የመሰለ ትልቅ ቦታ ላይ ለእድሜ ልኩን የሚተርፍለትን መመታት ነው የተመታው። እድሜ ልኩን የሚተርፍለትን ፊቱ እኮ ፊልተር ነው የሆነው ፊቱ የሰው ልጅ አይመስልም። የተመታውን አመታት ብትመለከቱ ወላሂ ትገረማላችሁ። ሰው በዚህ ልክ ይደበደባል እንዴ ነው የምትሉት። አፍንጫው ስብርብሩ ወጥቶ አይኑ እንዳለ ተጨፍኖ መጨረሻ ላይ 3ኛ ዙር ላይ ያለ መቀጠል እንደማይችል ዶክተሩ ነግሮት ነበር። በቃ መቀጠል አይችልም በሚል አይችላለሁ ምናምን ብሎ ተመለሰ። ከዚያ በኋላ 4ኛው ዙር ላይ በቃ ሙሉ በሙሉ እንደማይችል ሲያውቅ ወንድሙ ምንድነው የሚባለው? በበቃኝ ነው የሚባለው በእኛ አባባል ማለት ነው። በበቃኝ ፋይቱ አለቀ። ምን ያህል ያ ነገር ዋጋ እንዳስከፈለው ስትመለከቱ፣ ልጁ ምን ያህል እንደተሰበረ ስትመለከቱ፣ ጠላትን መናቅ ምን ያህል ዋጋ እንደሚያስከፍል ይገባቸዋል በእርግጠኝነት። በነገራችን ላይ በሁለቱ ድብድብ ላይ ማለት ነው ዓለም በአጠቃላይ መስክሮ ነበር ኢሊያ እንደሚያሸንፍ። ጥርጣሬም አልነበረም። ባይደወይ በጣም ጥቂት ሰዎች ናቸው በድብድቡ ዓለም ውስጥ ያሉት፣ በጣም ጥቂት ሰዎች ናቸው ኢሊያን ትተው ጌጄን ሲደግፉ የነበሩት ማለት ነው። ጀስቲን ጌጄን ሲደግፉ በጣም ጥቂት ሰዎች። ምክንያቱም ጀስቲን ጌጄ ኸላስ አርጅቷል፣ ሊወጣ ነው ከጨዋታው። ይሄ ደግሞ አዲስ ነው ምናምን የሚል
ጠላቱን ዝቅ አድርጎ አየ። ጠላቱ ደግሞ ዝቅ ማለት ምን ማለት እንደሆነ በተግባር አሳየው። ስለዚህ ወንድማችን ኢብሮ የተናገረው ነገር በዚያ ምሳሌ ሊወሰድ ይችላል። የትኛውንም ጠላትህን የምትንቅ ከሆነ አንድ ማስታውሰው እኔ በግሌ የማውቀው የሆነ ታሪክ አለ። ንቀት ጉዳይ ስናወራ ታስታውሳላችሁ? የሆነ ጊዜ ላይ የተናገርኩትን ታሪክ ታስታውሳላችሁ? የሆነ ልጅ ከሆነ ልጅ ጋር መጠጥ ቤት ፊት ለፊት ተጣሉ ምናምን ብዬ ነገርኳችሁ። ታስታውሳላችሁ ያንን ታሪክ? እስቲ ከእናንተ ማለት የሚያስታውስ ሰው ካለ። የሆነ ልጅ አንደኛውን መጠጥ ጠጥቶ ሲወጣ መጠጡ ቤት ፊት ለፊት እንቁላል እየሸጠ ያገኘዋል። በንቀት ምናምን ብዬ ተናግሬ ነበር። ያ ታሪክ አንድ ብቻ አይደለም፣ ሌላ ሁለተኛ ታሪክ አለ። እዚያው ድሬዳዋ ላይ የሆነ ልጅ አለ። በሰፈር ደረጃ በጣም በቃ የሰፈር በኦሮሚፋ ሼፈ ገንዳ ነው የምንለው። በቃ የሆነ የሰፈሩ ጉልቤ ነው የሚባለው፣ ጉልበተኛ ማለት ነው። የሰፈሩ ጉልበተኛ ነበር። አትንኩኝ ባይ ነው። በጣም እንትን ነገር ነው። የሆነ ጊዜ አንድ ሰው እቃ ለማውረድ ጫኝና አውራጅ አለ አይደል? እቃ ለማውረድ ሄዶ እቃውን አውርዶ ይጨርስና ይሄኛው ደግሞ ምን ይለዋል? የሰፈሩ ካቦ ነው የሚባል ና የሰፈሩ ካቦ ጉልበተኛ በእኛ ጊዜ ነበረች፣ አሁን ካቦ ነው የምትባለው። አረጃን ስላችሁ እኮ ወደጃ አይደለም። ዛሬ ደግሞ ባለቤት እየሰማችኝ ነው። እና ምን ለማለት ፈልጌ ነው፣ ያ ልጅ የሰፈሩ ካቦ ነበር እንዳልኳችሁ። የሰፈሩ አልቀረም የሚባል ነው። ሁለተኛው ልጅ ደግሞ ምንም ሰፈር ውስጥ ሚዛን የሚቀመጥለት ሰውም አይደለም፣ የሚናቅ ልጅ ነው። መጥቶ መሸከሙን ይሰራል። ረጅም ሰዓት መሸከሙን ሰርቶ በጣም እንትን ብሎ ለፍቶ ምን ብሎ መጨረሻ ላይ ብር መክፈል ይጀመራል። ብር ሲከፈል ይሄኛው ምንም ነገር ያልሰራው የሰፈሩ ካቦ ማለት ነው አምጣ እስቲ ብሎ ሙሉ ብር ተቀበልና ከሙሉ ብር 600 ብር ነበረች ብሯ። ከሙሉ 600 ብር ለልጁ 100 ብር ሰጠውና ለሌላ ጓደኛውም 100 ብር ሰጥቶ ለራሱ ምንም ነገር ሳይሰራ 400 ብር ወሰደ። ይሄን ነገር ያወረድነው እኛ ነን፣ የተሸከምነው እኛ። አንተ አላገዝከን፣ ምንም ነገር አልሰራ። እንዴት ብለህ ነው 400 ብር የምትወስደው? እኛ ደግሞ 100 ብር የምንወስደው አሉት። የማይመችሽ ከሆነ ይህን መመለስ ትችያለሽ ምናምን አለው። ይሄኛው ልጅ ማለት ነው። ይሄኛው ልጅ ደግሞ በጣም ጨዋ ነው። ባይተወይ ይሄ ትንሹ ልጅ ማለት ነው። አቅም የለውም፣ ትንሽ ልጅ ነው፣ ጨዋ ነው፣ ከማንም ጋር ንክኪ የለውም። በቃ በጣም አንዳንድ ጊዜ በነገራችን ላይ ጨዋ ሰዎች፣ በጣም ዝምተኛ የሚባሉ ሰዎች ቶፕ የምትባል ሊብል ጋር ስትደርስ በጣም መጥፎ ናቸው። ባይተወይ የሚያደርጉትን ነገር አያውቁ። የሆነን ነገር ከተረተሩት በኋላ ነው የሚያስታውሱት። ራሱ ንዴታቸውን ካበረዱ በኋላ ነው እንትን የሚላቸውና ይሄ ትንሹ ልጅ እንዴ ያልሰራህበትን እንዴት አድርገ ነው ቢያንስ እንዴው 100 ብር እንኳን ጨምርልን ብሎ ይጠይቃል ማለት ነው። ይሄኛው ልጅ ካቦው ደግሞ የምን 100 ብር ነው ይሄ ራሱ ይበዛብሃል አምጣ አለው። ልጄ ታማለች፣ የታመመች ልጄን ለማሳከም ነው እየሄድኩ ያለሁት። ለኔ ስትል ለምን አትሞትም አለው። እዚያ ቦታ ላይ ተቀምጦ ሲያዳምጥ የነበረ ሰው ላይ ነገረን ይሄን ነገር። ለኔ ስትል ያንተ ልጅ ለምን አትሞትም አለው። ከዚያ ይሄ አጠገቡ የቆመው ሰው ዞር አለና አጠገቡ የሆነ ድንች የምትከትፍ ሴት ነበረች። እዚያው ድንች ምናምን የምትሰራ፣ ያው ድሬዳዋ ታውቃላችሁ፣ ድንች በየቦታው ነው ያለው። ድንች የምትሰራ ሴትዮ ፈጠን ብሎ ሄዶ ቢላ ተቀበላትና ሸከሸከው በደንብ አድርጎ በቃ እስኪበቃው ድረስ ወንፊት ነው ያደረገው። እንደዚያ ለሰፈር ሁሉ ያስቸገረ ሰውዬ በዚያ ልጅ ንዴት ዱቄት ነው የሆነው። ወዲያው ሞተ። በነገራችን ላይ ከዚያ ቦታ አልተንቀሳቀሰም፣ እዚያው ጋር ነው የሞተው። አሁን አላህ ፊት ሲቀርብ፣ አሁን የዱንያውን ተዉት እሺ፣ አላህ ፊት ቀረበ። አላህ ፊት ሲቀርብ አንዳንድ ነገር እኮ በነገራችን ላይ ምን አድርገህ ነው የሞትከው እንኳን ቢባል ለመመለስ እኮ ይከብዳል። ለመመለሱላ እኮ ይከብዳል። አስሬ ማሰብ አለብህ የሆነ ነገር ከማድረግ በፊት እና ያ ልጅ በዚያ መልኩ ሞተ ማለት ነው። ልክ ባለፈው የነገርኳችሁም ታሪክ እኮ ከዚህ ጋር በጣም ይቀራረባል። ምንም ያላጠፋውን ቆሞ ሲሰራ የነበረ ልጅ እዚያ ጋር አጨናነቀው ምናምን ነገር
ልጁን ከድንበር አለፈበት። ልጁ ሸካ አረገው خلاص። እሱ ደግሞ አንዴ ብቻ ነበር የወጋው። ወላኪን አንዷ ልብ አገኘች እንጂ ልብ አገኘች ወዲያው ሞተ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ናም ብሩን ይዞ ነው የሞተው። 400 ብሩን ይመልሳታል ወዶ ነው። ከዚያ በኋላ ያ ልጅ ስንት ዓመት እንደታሰረ ታውቃላችሁ? ስንት ዓመት እንደታሰረ ታውቃላችሁ? ይሄኛው የገደለው ልጅ ማለት ነው 4 ዓመት ነው የታሰረው። 4 ዓመት ገደማ ነው የታሰረው። ምክንያቱም ነፍሱን ለማዳን ነው በሚል ማለት ነው። በቃ ይሄኛው ቢይዘው ይገለዋል በእርግጠኝነት ነፍሱን ለማዳን ነው ምናምን ተብሎ፣ ያኛው ደግሞ ብረት ነገርም ይዞ ነበር። የሰፈሩ ሰዎች በአጠቃላይ መሰከሩበት። ያሟቹን የሰፈሩ ሰው ሁሉ መሰከረበት። እሱ ነበር ሊገለው የነበረው ይሄኛው እንትን ብሎ ነው ምናምን በሚል ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ንቀት የሚባለው ነገር ዋጋ ያስከፍላል። ንቀት ዋጋ ያላስከፈለው አንድ ሰው የለም በዚህ ዱንያ ላይ። ማንም ሰው የሆነ ሚንቃት ነገር ካለች በዚያ በሚንቃት ነገር ነው አፈር የሚበላው። እንትን ምሳሌ ልስጣችሁ። ሌላ እናንተ መልካም ሰዎች ከሆናችሁና ጥሩ ነገር የምትሰሩ ከሆነ ዒባዳ ያላችሁ ሰዎች ከሆናችሁ ወንጀል የሚሰሩ ሰዎችን ትመለከቱና ትንቃላችሁ። ሰው እንዴት ሰው አላህን ትቶ እንትን ይላል? የሆነ በራሳችሁ እጅ ዒባዳውን የሰራችሁ ይመስል ማለት በራሳችሁ ምርጫና ወሳኝነት ከአላህ ሂዳያ ሳይሆን በእናንተው ልፋት ሙሉ በሙሉ ያገኛችሁ ይመስል ማለት ነው። እዚያ ጋር ሄዶ ወንጀል የሚሰራው ሰውዬ ደግሞ እሱማ እሱ እኮ ትላላችሁ እንላለን። የሰው ልጅ ባህሪ ነው ባይተወይ። እንዲሁም እንትን ልንገራችሁ፣ የሰው ልጅ ናም አልዑጅብ ይባላል። የሰው ልጅ ራስን ማየት የሚባለው ነገር የሰው ልጅ ይባላል እኮ የሆነ ነገር መስራት ሲጀምር ስለዚያ ነገር ነው እንትን የሚለው። ስለዚያ ነገር ነው በቃ ብዙ ጊዜ መስራት ሲጀምር በጣም ይናገርና ያን ነገር የማይሰሩትን ይሄን የማይሰሩ ሰዎች እኮ ሰውም አይመስሉኝም ይላል። ሰው መስሎ አልመሰሉ አንተንም ነገር አላህ እዛ ጋር ያቆማል። ምሳሌ ልንገራችሁ፣ በደንብ አርጋችሁ ስሙኝ። ምሳሌ ልንገራችሁ። ይሄኛው ምሳሌ ደግሞ ሁላችሁም በደንብ እንድትሰሙኝ ነው የምፈልገው። አንድ የሆነ ዓሊም ነበር። 2-3 ተናግሬያለሁ። ይሄን ታሪክ ደግመዋለሁ ዛሬም። ስሙ አብደላህ አልቀሲሚ ይባላል። አብደላህ አልቀሲሚ በጣም ዒልም ያለው፣ በጣም ስላችሁ በጣም ከምሬ ነው፣ በጣም ዒልም ያለው አላህ ስብሓነሁ ወተዓላ ዲን አልእስላምን ያሳወቀው ትልቅ ዓሊም ነበር። በደንብ እየሰማችሁ ሐቢቢ አቡዲ አላህ በረካ ያድርግ ሐቢብና። ናም እውነተኛ ታሪክ ነው። እውነተኛ ታሪክ እንዲህ እውነተኛ ታሪክ ብቻ አይደለም፣ ሰርች አድርጉት ታገኙታላችሁ አሁን ላይ ራሱ። በነገራችን ላይ እኔ ታሪክን ስናገር አጠቃላይ ሁሉም ታሪክ የምናገራቸው በግል የማቀውን ነው የምናገረው። ወይ ሰው መጥቶ የነገረኝን ወይ በግል የማቀው። አሁን የምነግራችሁን ታሪክ ደግሞ ጎግል ላይ ሰርች ካደረጋችሁ ይመጣላችኋል። ምክንያቱም የምነግራችሁ ነገር ተጨባጭ ነው። ምን ያህል ተጨባጭ ነው ካላችሁኝ ስሙ። ይህ ሰው ዓሊም ነው ስላችሁ ተራ ዓሊም አይምሰላችሁ። እሱ የጻፋቸው 7 መጽሐፎች አሉ በኢስላም ውስጥ ለኢስላም ብሎ የጻፋቸው። ከነኚህ 7ቱ መጽሐፎች አንዱ መጽሐፍ 2 ሙጀለድ ነበር፣ 2 ቮሊዩምስ አለው ማለት ነው። እነዚያ 2 ቮሊዩምስ ምንድነው የሚለው? አስራዑ በይነ ልእስላሚ ወልወተንያ ብሎ ነው የጻፈው። ኢስላምና ባዕድ አምልኮ መካከል ያለ ጦርነት፣ የተከፈተ ጦርነት በሚል ነው የጀመረው ማለት ነው መጽሐፉን የጻፈው። መጽሐፉ 2 ቮሊዩም ነው ብያቸዋለሁ። ያ መጽሐፍ በኢስላም ውስጥ ከተጻፉ አሉ ከተባሉ ትላልቅ ምርጥ ከሚባሉ መጽሐፎች አንጋፋዎች ናቸው። በደንብ እየሰማችሁ ነው አይደል? አንጋፋዎች ናቸው። በቃ እንዲሁም የመከቱል ሙከረማ ኢማም የነበሩት ዓሊም በዚያ ጊዜ የነበሩት ኢማም ቆይቷል። ይህ ነገር የዛሬ 70 ዓመት ገደማ ነው የተከሰተው። ብዙም አልቆየም። በነገራችን ላይ እኛ ስንወለድም ይህ ግለሰብ በህይወት ነበር። እኛ ስንወለድ እኛ ራሳችን እያወቅንም በህይወት ነበር። ምክንያቱም የሞተው የዛሬ 16 17 18 ዓመት ነው የሞተው ሰውየው ማለት ነው። የሚገርማችሁ ነገር እንደነገርኳችሁ ዓሊም ስላችሁ በቃ ሚን ጥራዝ ዓሊም የሚባለው ነው። በጣም ቶፕ ሌቭል የሚባል ማለት ነው። በጣም ገራሚ ከመሆኑ የተነሳ የመከቱል ሙከረማ ኢማም የነበሩት ምን አደረጉ? ይሄንን መጽሐፍ የጻፉት ሰው ግለሰብ ምናምን ብለው በጣም በቃ አሞካሹትና በጣም ዓሊም ነው፣ መጽሐፉ ደግሞ ከሱ በኋላ ሌላ መጽሐፍ የማያስፈልግ በክርክር ደረጃ ማለት ነው፣ በጣም ጽድት ያለ መጽሐፍ ነው ምናምን ብለው ተናገሩ። የመከቱል ሙከረማ ኢማም እንዲህ ሲያኮፍሱትና ሲናገሩ
7 ኪታቦችን የጻፈ ግለሰብ ነው ብያችኋለሁ። ስለ ዲን አልኢስላም እምሽክ አድርጎ የበላ ሰው ነው፣ በደንብ አድርጎ የሚያውቅ ሰው ነው። አንድ ችግር ነበረበት። ያ ችግሩ ምንድነው? እኔ ማለት እኮ ይላል ደጋግሞ፣ በመጽሐፎቹ ውስጥም ይናገራል። እኔ ማለት እኮ እንደኔ ያለ 2 እና 3 ሰው ቢወለድ እኮ በቃ ምድር ፏትል ነበር የሚል አይነት ሰው ነው። ራሱን ዝቅ ማድረግ የሚባል ነገር አያውቅም። በጣም ራሱን ያያል በደንብ። ራሱን ትልቅ ስታንዳርድ ላይ አስቀምጦ ነው የሚመለከተው ራሱን። ከዚያ የሆነ ጊዜ ዩሮፓ ሀገር ለመማር ይሄዳል። ዩሮፓ ሀገር ለመማር እንደሄደ ሸጀሜን አስገቡት። ዩሮፓ ሀገር ለመማር እንደሄደ ምን ይፈጠራል? እዚያው ሄዶ ከሆነች ልጅ ጋር ካፊር ልጅ ጋር ይተዋወቃል። ከልጅቷ ጋር እየወጡ እየተጫወቱ ምን እያሉ በዚያው የማይሆን ላይፍ ውስጥ ይገባል። የሚገርማችሁ ነገር ዓሊም ያልኳችሁ ግለሰብ በመከቱል ሙከረማ ላይ ስሙ ተጠቅሶ ትልቁ ዓሊም የተባለው ግለሰብ እንደዚያ የተጨበጨበለት ያን ሁላ መጽሐፍ የጻፈ ግለሰብ ምን ቢሆን ጥሩ ነው? ሌላ ሃይማኖት ቢይዝ እኮ ይሻል ነበር። አምላክ የለም ብሎ ካደ። ሙሉ በሙሉ አምላክ የለም ብሎ ሙሉ በሙሉ ካደ። ከፈረ። ኩፍር ብቻ አይደለም ኢልሃድ ውስጥ ገባ። ሙሉ በሙሉ ኢልሃድ ውስጥ ገባ። ሙልሂድ ነኝ አለ። ሙልሂድ ነኝ خلاص። አስባችሁታል? ትናንትና 7 መጽሐፍ፣ በነገራችን ላይ መጽሐፉ አሁን ድረስ አለ። ባለፈው ሳነበው ነበር፣ ወላሂ መጽሐፉን ሳነበው ነበር ባለፈው። መጽሐፉን ስትመለከቱ ይህ ሰው ወደ ኩፍር ገብቷል ብትባሉ፣ ወደ ኢልሃድ ገባ ኢቴስት ሆነ ብትባሉ ወላሂ ትደነቃላችሁ። የአላህ ስራ ይገርማችኋል። መጽሐፍ ውስጥ እስካሁን ድረስ አሁን እኮ ኤቲዝም የሚባል ነገር ወይ ደግሞ ሃይማኖት አልባነት የሚባለው ነገር ከጊዜ ወደ ጊዜ እኮ ከበሩን እየቀየረ ነው አይደል የሚመጣው። አሁን እንኳ ከበሩን ቀያይሮ ምን ብሎ እሱ የሚሰጠው መልስ ብትመለከቱ ትደመማላችሁ። እንዴት እንዲህ አርቆ ያስባል፣ እንዴት እንዲህ ስማርት ነው ትላላችሁ። ይህ ግለሰብ በአላህ መንገድ ላይ እንዲህ እውቀት ያለው ዓሊም የሆነው መጽሐፍ ከእጁ አይጠፋም ይላሉ። ወይ ያነባል ወይ ይጽፋል። እንዲህ ዓሊም የነበረው ሳዑዲ ውስጥ እኮ ዒልምን በአጠቃላይ በደንብ አድርጎ ከተማረ በኋላ ወደ ግብፅ ሀገር ሄዶ ግብፅ ሀገርም ተምሮ ነው የሄደው። ሲሄድ በጣም ዓሊም ነበር፣ በእድሜው ዓሊም ነበር። ከዚያ በኋላ ምን ይፈጠራል? ወደ ኢልሃድ ገባና ወደ ኢልሃድ መግባት ብቻ እኮ አይደለም፣ ኢልሃድ ውስጥ ተቀምጦ ደግሞ ዲን አልኢስላምን መምታት ጀመረ። ዲን አልኢስላም ላይ ሌሎች 6 ወይ 7 መጽሐፎችን ጻፈ። አላህ ደግሞ የእሱን ስምም እንዳይነሳ ነው ያደረገው። እናንተም አሁን ከኔ መስማታችሁ ነው አይደል? ያ ግለሰብ ምንድነው የጣለው የሚለውን ነገር ዑለሞች ተተብዑ አድርገው ሲያዩ ምን እንደጣለው ታውቃላችሁ? ሁሌ ሰውን መናቅ፣ ራስን ከፍ አድርጎ ማየት። በቃ እኔ እኮ ዒልም እኮ እኔ ጋር የቀረው የሚል ነገር አለችው። አላህ ስብሐነሁ ወተዓላ ዒልም ሰጥቶሃል። ነዓም ዒልምህን አላህ በረካ ያድርግልህ። በዚያ ነገር ግን ኩራት የሚባል ነገር እንዳይሰማ። ምክንያቱም አቅሉን የሰጠህ አምላክ አለ። ኩራት ለሱ ብቻ ነው የሚገባው። ታምራለህ አይደል? ጉልበት አለህ አይደል? ታምሪያለሽ አይደል? ንግግር ትችያለሽ አይደል? ንግግር ትችላለህ አይደል? ያስቻለህ እኮ አላህ እኮ ነው። አንተ እኮ መኩራት የለብህም። ዕቃ ነው ተሰጠህ። ታሴት ሰጪው ነው መመስገን ያለበት። መወደስ ካለበት ሰጪው ነው፣ ተቀባዩ አይደለም። ተቀባይ ባሪያ አሚን ብሎ ነው የሚቀበል የተሰጠውን ነገር። የጎደለ ነገር ካለ ደግሞ አላህ ወይ ሙላልኝ እያለ ነው የሚለምነው። ከዚያ ውጭ ግን ቱግ ማለትና አፍንጫን እንትን አድርጎ መሄድ ገደል ይከታል። አላህ ሱብሓነሁ ወተዓላ ኸይር ያድርግ።